Please subscribe, like, share, turn on the bell. ዳቦ የገዛችው ድመት፣ የተራራው ቤትና የጠዋት ፀሐይ። በአንድ ወቅት በተራራ ላይ ባለች አንዲት ትንሽ ቤት ውስጥ ትልልቅ አይኖች ያሏት ቀይ ድመት ትኖር ነበር። አንድ ቀን ጧት ፀሐይ ስትወጣ ከእንቅልፏ ተነሳች። ሆዷ በጣም ስለራባት በቤቷ ውስጥ ቁርስ ፈለገች። ነገር ግን ምንም የሚበላ ነገር አላገኘችም። ትንሽ ካሰበች በኋላ ወደ ሱቅ ልሂድና ዳቦ ልግዛ ብላ ወሰነች። ቦርሳዋን አንጠልጥላ ወደ ውጭ ወጣች። ድመቷ ከተራራው ወርዳ ሰዎች ወደሚበዙበት መንገድ አመራች። ቦርሳ ያነገበች ድመት ወደ ሱቅ ስትሄድ ያዩ ሰዎች በመገረም ቆመው ይመለከቷት ነበር። አንዳንዶቹ ይህች ድመት ወዴት ነው የምትሄደው እያሉ እርስ በርስ ተጠያየቁ። ድመቷ ግን የሰዎችን መገረም ሳትቆጥር በራስ መተማመን መንገዷን ቀጠለች። ሱቁ ጋር ስትደርስ ለጤና የሚጠቅሙ ነገሮችን ለመግዛት አሰበች። ቦርሳዋን ከጀርባዋ አውርዳ በተስፋ ዓይን እየተመለከተች ለባለሱቁ በራሷ ቋንቋ "እባክህ አንድ ዳቦ ስጠኝ" አለችው። የሱቁ ባለቤት በሁኔታዋ ተገርሞ ቢስቅም የጠየቀችውን ዳቦ ሰጣት። ድመቷ ዳቦዋን በደስታ ይዛ በፍጥነት ወደ ቤቷ ተመለሰች። ቤት እንደገባች ምቹ በሆነው ወንበሯ ላይ ተቀምጣ ዳቦውን መመገብ ጀመረች። በቅድሚያ ትንሽ ቆርሳ ቀመሰች። ከዚያም ቀስ እያለች በልታ ሆዷን ሞላች። ከምግብ በኋላም እንደተለመደው የድመት ልማዷ ፊቷን በእጆቿ እያሸች ተጣጠበች። የጠዋቱ ፀሐይ ብርሃን ሲያርፍባት የተለየ ውበት ተላበሰች። ቀኑ ተገባዶ ምሽት ሲሆን ድመቷ በመስኮት በኩል የውጭውን ሰማይ እየተመለከተች ነበር። በዚህ ጊዜ አንድ ያልታሰበ እንግዳ መጣ። አንድ ትንሽ ውሻ በመስኮቷ ስር ቆሞ አየችው። ድመቷ መስኮቱን ስትከፍት ውሻው "እንደምን አመሸሽ? ቀኑን ሙሉ ምንም ስላልበላሁ የምትሰጪኝ ቁርስ ይኖር ይሆን?" ብሎ በረሃብ ጠየቃት። ድመቷም ሳታቅማማ ከዳቦዋ ላይ ቆርሳ ሰጠችው። ውሻውን በደስታ እየበላ "አመሰግናለሁ፣ ስላበላሽኝ ወለታሽን አልረሳም፣ ጠላት እንዳይነካሽ እጠብቅሻለሁ" ብሎ ቃል ገባላት። ድመቷ እንቅልፍ ወሰዳትና ህልም ማለም ጀመረች። በህልሟ በትልቅ ከተማ ውስጥ የራሷን ዳቦ ቤት ከፍታለች። በሱቁም ላይ "የድመት ዳቦ ቤት ተከፍቷል" የሚል ማስታወቂያ ተለጥፎ ብዙ ሰዎች ዳቦ ለመግዛት ተሰልፈው ነበር። ሚያው ሚያው የሚል ቀጭን ድምፅ ድመቷን ከጣፋጭ ህልሟ ቀሰቀሳት። አይኗን እየጠራረገች ስትነሳ አንድ ትንሽ ድመት ግልገል በመስኮቷ አጠገብ ቆሞ አየች። ግልገሉም "እኔም እንደ አንቺ ዳቦ መብላት እፈልጋለሁ፣ ርቦኛል" አለ። ድመቷ የራሷን የረሃብ ጊዜ እና በህልሟ ያየችውን የዳቦ ቤት አሰበች። "ስላገኘሁህ ደስ ብሎኛል፣ ግባና እንካ" ብላ የቀረችውን ዳቦ በደስታ ሰጠችው። ግልገሉም እያመሰገነ በላ። ድመቷም "የህልሜ ዳቦ ቤት እውን እንዲሆን በመጀመሪያ ደግነትንና ማካፈል መልመድ አለብኝ" ብላ አሰበች። ቀኑን በሙሉ መልካም ሥራ በመስራቷ እየተደሰተች በተራራው ላይ ያለውን ውብ ሰማይ በምስጋና ተመለከተች። ይህን ቪዲዮ እስካሁን ስለአያችሁልኝ አመሰግናለሁ። ከዚህ የተሻሉ አስተማሪ ቪዲዮ እያዘጋጀን ነው። ስለዚህ ሰብስክራይብ፣ ላይክ፣ ሼር አድርጉ። የደውል ምልክቷንም አብሩ። በዚህ ዩቲዩብ ብዙ ጥቅም ታገኛላችሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። Please subscribe, like, share, turn on the bell.